الله سبحانه وتعالى سورة الحشر لا ينهي يقربوا إن الذين يحادون الله ورسوله الله هنا يتلاكتن ملكتنيا نبياتنا عليه الصلاة والسلام يمكراكروا كبتوا تواردوا إلى كما كبت الذين من قبلهم كذب في تلاكت نبيات لي كركر يفتروا سوچ እንደ ተዋረዱት ሁሉ አሁንም እንደዚህ የሚከራከሩ ካለ ይተዋረዱ ይላል አላህ وقد انزلنا آيات بينات ግልጽ የሆነ የቁርአን አንቀጾችን አውርደናል ይላል አላህ وللكافرين عذاب مهين ለካፊሩን ግን አዋራጅ የሆነ የሚዋረዱበት የመተናነስ የሆነውን ቅጣት ተዘጋጅቶላቸዋል ይላል አላህ Subhanahu Wa Ta'ala ለዚህ እነዚህ ሰዎች ተናንሰዋል ተረግመዋል እና ከዚህ በፊት የነበሩት በሰይድና ሙሳ ዘመን በሰይድና ኢብራሂም ዘመን በሰይድና ኢሳ ዘመን የተለያየ ነብያት በተላኩበት ሰዓት ይከራከሩ የነበሩ ሰዎች እነሱ ላይ የመጣውን ውርደት እነሱ ላይ የመጣውን መተናነስ አሁንም በእናንተው ላይ በዛ ሁኔታ ሊቀጥል ይችላል ይላል አላህ Subhanahu Wa Ta'ala ለዚህ በጣም ማስጠንቀቂያ ነው መከራከር አስፈላጊ አይደለም የሚከራከር ከሆነ ዘሊል ነው ይዋረዳል ሐቂር ነው ይተናነ ያነሰ ይሆናል ሙብዓድ في الدنيا والاخره ከዱንያ ማስተሳሰብ አላህ ያርቀዋል ከአኺራም ያርቀዋል ሸቂይ ነው እድለቢስ ነው لانه عاند الله ورسوله اللهنا نبي عليه الصلاه والسلام ጋራ ተከራክሯል عندما صار من المحادين لله لا الله له የሚከራከር ለአላህ ጋር የሚከራከር ولرسوله ከነሱ ጋር የሚከራከሩትን ይላል አላህ በሌላ ጉዳይ ላይ ان الذين يحادون الله ورسوله اولئك في الاذلين ይላል አላህ ሱረቱ ሙጃደላ ላይ ነው አላህና ረሱልን የሚከራከሩ ሁሉ اولئك እነዛ የተዋረዱ ናቸው في الاذلين በጣም የተዋረዱ የሚተናነሱ ይሆናሉ ይላል